እስቲ አንዴ እንቁም ሁላችንም። አብዛኞቻችን ቁርአንን መች ነው እንደዚህ ከፍቼ የምቀራው እንላለን፣ እንመኛለን ሰው ሲቀራው። ግን ለራሳችን ሞክረናል? መንገድን እንጀምራለን። አሁንም አንድ ሁለት አርፍ ሲከብደን ሰው ያዝ ሲያደርገን አብዛኞቻችን ትተነው እንወጣለን። ወንድሜ እህቴ፣ ዱንያ እኮ ሁሉን ነገር አልጋ በአልጋ አድርጋ ያያዘችው። አላህ ሱብሓነሁ ወተዓላ ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር ብሏል። ቁርአንን ለሰው ልጆች አገረንላቸው ብሎናል። አላህ ሱብሓነሁ ወተዓላ ቁርአንን ስለማግራቱ ለሰው ልጆች የ5 ዓመት ልጆች አፍዞ አይተናል። ይህ ሕፃን ልጅ ቁርአንን 30 ጁዝን በልቡ ይዞ ነው ያለው እንላለን። እኔና አንቺስ 20-30 ዓመት ነው ሐታ የፋቲሃን ትርጉም የማናውቀውስ ሚሊየነር ለመሆን የምንወጣውስ? ወመን አዕረደ ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ ይላል አላህ ሱብሓነሁ ወተዓላ። ከቁርአን የዞረን ሰው መዒሸተን ደንካ የጭንቅን የሆነ ህይወት አኖረዋለሁ። እኔና እናንተ ፎቅ ያለው ብዙ መኪና ያለው ሰው ደልቶታል እንላለን። ግን እኮ አላህ ሱብሓነሁ ወተዓላ እነዚህ ዱንያ ቁሶች ሁሉ የደስታ ምንጭ እንደማይሆኑ ይናገረናል። ደስታችን ያለው የቆሜት ውስጥ ነው፣ ቁርአን ውስጥ ነው። ወንድሜ እህቴ፣ ከቁርአን የዞራችሁት መች ልትነቁት ነው? መችስ የአላህን ቃል ልታነቡት ነው? አላህ ሱብሓነሁ ወተዓላ ሲጠይቀን ምን ልንመልስ ነው? ወላ ዩዕሚሩኩም ማ የተዘከረ አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ እንዳንካሰስ ወይም ደግሞ አስታራቂ በማዕከላችን ገብቶ ማንም ያናገረን ሰው ሳይኖር በቀጥታ አላህ ሱብሓነሁ ወተዓላ የምናናግረው ያኔስ መልሳችን ምን ሊሆን? ህይወት ዛሬ ላይ የትምህርት ቤት ፈተና፣ የመስሪያ ቤት ፈተናዎች ሁሉ ቀላል ናቸው። አላህ ሱብሓነሁ ወተዓላ ጋር ስንቆም ጉቦ ሰጥቶ ማለፍ የለም እኮ ወንድሜ። ምነው ራስህን ረሳው? እህቴ ራስሽን ረሳሽው? 20 እና 30 ዓመት ቁርአንን ከፍተሽ መቅራትን ያልቻልሽ እስካሁን ምን እየሰራሽ ነው? አላየሽም እንዴ? ያሰቡት ብዙዎቹ ስኬት ላይ እንደርሳለን፣ ሀብታም እንኖራለን ብሎ ማክም የተቀጩትን አላየሽም? እንዴት ነው ያሉት? ጥሪያቸው እስቲ ያ አህለል ቁቡር፣ እናንተ የመቃብር ሰዎች ሆይ እንዴት ይሁን? እየሞቋችሁ ነው ያላችሁት ወይስ በርዷችሁ ነው ያለው? መልሱልኝ ቢያቸው እስቲ። ወላሂ እነሱ ከነስራቸው ጋር ሄደዋል። ታዲያ ዱንያ ላይ ያላችሁት ምን ህይወታችሁን ዘነጋችሁት? ወንድሜ ወጣትነትህን ገና ትልቅ ሲሆን አሊያም ሳገባ አሊያም ደግሞ የሆነን ስኬት ሲሳካልኝ እቀራለሁ ያልከው እንዳንተ አይነት ወጣት ያማረ ጉልበት ያለው አላህ ሱብሓነሁ ወተዓላ ከጎና አልወሰደብህም። አብሽር፣ ቁርአን ቀላል ነው። ቃኢደቱን ኑራንያን በአንድ ወር ባልሞላ ውስጥ ከጠነከርን ከጣርን ወር ባልሞላ ውስጥ ጨርሰን ቁርአንን ማንበብ እንችላለን። ግን መጀመሪያ እናንተ ራሳችሁን ማዘጋጀት አለባችሁ። ልባችሁ ማሳመን አለባችሁ። የቁርአን ፍቅርና ውዴታውን እዚህ ከአንገት በታች አውርዱት፣ ወደ ውስጣችሁ ሰርቆ ይግባ። ለሌላ ነገር፣ ለልጆች፣ ለገንዘብ፣ ለጓደኛ እንቅልፍ እንዳጣየግ ለጓደኛ ፍቅር والله كتاب مسلم እንቅልፍ አጣስቡ። والله አላህ ሱብሓነሁ ወተዓላ ወለዚነ ጃሃዱ ፊና ለነህዲየነሁም ሱብለና፣ እኛ ለማግኘት የተጣጣሩትን የለፉትን ለእነሱ እናገራላቸዋለን ብሏል አላህ ሱብሓነሁ ወተዓላ። ወመን የተቂላህ የጅዐል ለሁ መክረጃ፣ አሁንም እኔን የፈራኝ ሰው ከዚህ ከጭንቅ ቁርአንን መች ነው የምለምድ ብለህ ስትጥር ስትለፋ አላህ ሱብሓነሁ ወተዓላ መንገድን አበጅላቸዋለሁ ይለናል። ታዲያ አላህ ሱብሓነሁ ወተዓላ ወመን አስደቁ ሚነላሂ ሐዲሳ፣ ከአላህ በላይ ጥሩ ቃልን የሚናገር አለ? ወመን አስደቁ ሚነላሂ፣ ከሱ ውጭ አሁንም እውነትን የሚናገር አለ?
የለም ወላሂ ወንድሜ። ነገ ቆማችሁ ሳትካሰሱ ሶስት ነገሮች ኢነከ መስኡላ ብሏል። ኢነ ሰማዕ ወልበሰር ወልፉአዱ ካኑ መስኡላ። ዛሬ የምሰማበት ጆሮ ይህን ቃል የሰማበት ከመስጊድ ላይ ቁሙ ቁርአንን ቅረቡ ቁርአንን አድምጡት የሚሉ ሁሉ ነገ የውመል ቂያማ በአንተ ላይ ምስክር ናቸው። ዛሬ እያየ ያለፍከው ዓይንህ በአንተ ላይ ይመሰክርብሃል፣ ቀልብህም እንደዚያው። ዛሬ ላይ የሰው ልጅን ተደብቀን የፈለግነውን የተለያየን ነገር ልናደርግ እንችላለን። ግን የውመል ቂያማ ካሜራን ተደብቀን አሊያም ጨለማን ተገን አድርገን የምንሰራቸው ነገር ነገ የውመል ቂያማ በእኔና በእናንተ ላይ የተገጠመውን ካሜራ ስለምረሳ ነው። ማሻአላህ ረመዳን ፊት ለፊታችን እየመጣ ነው። አቲ ወንድሜ ቁርአን ቀላል ነው። በአንድ ወር ባልሞላስ ቁርአን ማንበብ እንችላለን። ግን 30ና 20 ዓመት የፋቲሃን ትርጉም ሳናውቅ አላህ ሱብሓነሁ ወተዓላ ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና፣ እኔ ኒዕማዬን በእናንተ ላይ ጸጋዬን በእናንተ ላይ ዋልኩላችሁ፣ እስልምናን ወደድኩላችኋለሁ። እስልምና ሙሉ ነው፣ ምንም እንጨምርበት ነገር የለም። አላህን ለመገዛት ሐታ እንመለስ። የምንሰግደው ሰላት አላህ ይቀጥ ያስፈልገናል። ሰላት ስንጀምር ተክቢረቱል ኢህራም የመጀመሪያውን አላሁ አክበር ካልን በኋላ ምንድን ነው የምንቀረው? ሐታ እኔና እናንተ ፋቲሃን አናውቀው፣ ቃይዳን በስርዓት ሐርፍን አናውቅም። የሰማነውን አፍዘን የምንቀረው። ቁርአናችን እንዴት ነው? ፋቲሃ ካማረች ከዛ በኋላ ያለው እሷ ከተበላሸች ሁሉ ነገር ተበላሸ። ታዲያ አንድን ነገር ሳናውቅ እንዴት ነው የምንጓዘው? ወንድሜ ቁርአን የመቅራት ጉጉት ያላችሁ አብሽሩ። ቁርአን መቅራት ከፈለጋችሁ ባይ ከዚህ በታች አለላችሁ። ቁርአንን ቃይዳን በአንድ ወር ውስጥ ቀለል አድርጋችሁ ጨርሳችሁ ወደ ቁርአን ማለፍ ትችላላችሁ። ህይወታችንን ነገን የምንለውን ነገር አቁመን ቀጥታ ዛሬውን ወደ ስራ እንግባ፣ ነፍሶቻችንን እንመርምር እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ሁላችሁም በድጋሚ ለዚህ ከጠቀማችሁ የዲን ትምህርት የምናስተላለፈው ሼር፣ ሰብስክራይብ፣ ላይክ በማድረግ ተባብሩኝ እላችኋለሁ። ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ በድጋሚ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما يريد الله أن يخفف عليكم وخلق الإنسان ضعيفا يا أيها الذين آمنوا لا تأكلوا أموالكم بينكم بالباطل إلا أن تكون تجارة عن تراض منكم ولا تقتلوا أنفسكم إن الله كان بكم رحيما ومن يفعل ذلك عدوانا وظلما فسوف نصليه نارا وكان ذلك على الله يسيرا إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم ويدخلكم مدخلا كريما ولا تتمنوا ما فضل الله به بعضكم على بعض للرجال نصيب مما اكتسب وللنساء نصيب مما اكتسبن واسألوا الله من فضله إن الله كان بكل شيء عليما ولكل جعلنا موالي مما ترك الوالدان والأقربون والذين عقدت أيمانكم فآتوهم نصيبهم إن الله كان على كل شيء شهيدا.
الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله